ሰላም ውድ ተመልካቾች ማትሪኬሰር ነው የሰቃዮች ቻናል ሁላችንም ሰቃዮች መሆን እንችላለን። ስለዚህ ዛሬ በቀጥታ በፈርስት ሶሉሽን ይዤላችሁ መጥቻለሁ። በጣም በቀላሉ ነው የማስረዳችሁ። ስለዚህ አንድ ስምምነት ላይ እንድንደርስ እፈልጋለሁ። ምንድነው ስምምነቱ? ይሄንን ቪዲዮ አይታችሁ ከገባችሁና ከወደዳችሁት ሰብስክራይብ እና ላይክ ማድረግ አለባችሁ። ካልሆነ ደግሞ ያው ዲስላይክ ማድረግ ትችላላችሁ፣ እንዳታደርጉት። ስለዚህ ቀጥታ ወደ ትምህርቱ እንገባለን። ስለዚህ በዛሬው ትምህርታችን በፈርስት ሶሉሽን ነው የምንጀምረው። ስለዚህ በፈርስት ሶሉሽን ምንድነው ከሚለው እንጀምራለን። So a buffer is commonly defined as a solution that resists changes in pH when a small amount of an acid or base is added when the solution is diluted with pure solvent. ምንድነው በፈር ሶሉሽን የምንለው? ሶሉሽን ሆኖ ፒኤች ቼንጅን ሬዚስት ያደርጋል። መቼ ነው ፒኤች ቼንጅን ሬዚስት የሚያደርገው? ስሞል አማውንት ኦፍ አሲድ ኦር ቤዝ አድ ሲደረግበት ወይም ደግሞ ሶሉሽኑን በፒውር ሶሉቨንት ዳይሉት ስናደርገው ኮንሰንትሬሽኑን ስንቀንሰው ያኔ ፒኤች ሬዚስት የሚያደርግ ማለት ነው። ስለዚህ this property is extremely useful in determining the pH of a chemical system at an optimum value to appropriately influence the reaction kinetics or equilibrium processes. ስለዚህ ኬሚካል ሪአክሽኖች ላይ ሪአክሽን ካይኔቲክ የምንለውና ኢኩሊብሪየም ፕሮሰስን ይሄን appropriately ኢንፍሉዌንስ ስለሚያደርግ ተጽዕኖ ስለሚኖረው እንደዚህ አይነት ፕሮፐርቲ ያለው ሶሉሽን ማግኘት በጣም ጠቃሚ ነው ማለት ነው። ለምን? ሪአክሽን ካይኔቲካችን እና ኢኩሊብሪየም ፕሮሰሱ በዚህ ዲፔንድ ስለሚሆን የሆነ ኦፕቲመም ቫልዩ ላይ እሱን ማስቀመጥ ከቻልን ሪአክሽናችን በተገቢ ሁኔታ እንዲሄድ ማድረግ ስለምንችል ማለት ነው። ስለዚህ a buffer solution actually a mixture of weak acid and its conjugate base። ስለዚህ ስለ ዊክ አሲድ እና ስለ ኮንጁጌት ቤዝ ታውቃላችሁ ብዬ ተስፋ አደርጋለሁ። ስለዚህ በፈር ሶሉሽንስ ኮምፖዚሽኑ እንዴት ነው ከተባለ ሁለት ነገሮችን ነው የሚይዘው። ዊክ አሲድ አለ and then its conjugate base አለ። ስለዚህ ዊክ አሲድ ኮንጁጌት ቤዝ እንዴት ነው ፎርም የሚያደርገው? ከዊክ አሲዱ ላይ አንድ ፕሮቶን ሪሙቭ ሲደረግ ኮንጁጌት ቤዙን ይሰራል። ኮንጁጌት ቤዙ ላይ አንድ ሲጨመርበት አሲዱን ይሰራል ማለት ነው፣ ወይ ኮንጁጌት አሲዱ ይሰራል። ስለዚህ ሚክስቸር ኦፍ ዘ ቱ ነው እንላለን። ኦር ሚክስቸር ኦፍ ዊክ ቤዝ ሆኖ ወይም ደግሞ ኮንጁጌት አሲዱ የሱ ኮንጁጌት አሲድ ሊሆን ይችላል። ዘ ኮንጁጌት ፎርምስ አር ኮመንሊ ሪፈርድ ቱ አስ ሶልትስ። እነዚህ ኮንጁጌት ብለን የምንጠራቸው ዊክ አሲዱ ለጋጥ የሚጨመሩት ኮንጁጌት ነገሮች እነሱ ምንድናቸው? ሶልቶች ናቸው እያለን ነው። ስለዚህ አሁን መያዝ ያለባችሁ በፈር ሶሉሽን ቼንጅን ሬዚስት ያደርጋል። ፒኤች ቼንጅን ሬዚስት ያደርጋል። ስሞል አማውንት ኦፍ አሲድ ወይም ቤዝ ስንጨምርበት ፒኤቹ ብዙም አይቀያየርም ማለት ነው፣ ሬዚስት ያደርጋል ማለት። ወይም ደግሞ ሶሉሽኑን ዳይሉት ብናደርገው በፒውር ሶሉቨንት አሁንም ሬዚስት ያደርጋል፣ አይቀየርም። ብዙ ሬዚስት ያደርጋል እንጂ ትንሽ ቼንጆች ይኖራሉ፣ ግን ቼንጁ የሚጋነን አይነት አይደለም ማለት ነው። ኮምፓሪዥን። ስለዚህ በፈር ሶሉሽን ደግሞ ስንት ነገር ይይዛል? ሁለት ነገሮችን ይይዛል፣ ዊክ አሲድ እና ኮንጁጌት ቤዙን ማለት ነው። ስለዚህ ወይም ደግሞ ዊክ ቤዝ እና ኮንጁጌት አሲዱን፣ እነዚህ ኮንጁጌት ፓርቶቹ ምን ተብሎ ይጠራሉ? ሶልቶች ተብሎ ይጠራሉ። ሌላ ነገር የለውም። ኮምፓሪዥን። ስለዚህ አሁን የበፈርድ የሆነና በፈርድ ያልሆነ ሶሉሽን ኮምፓሪዥኑን እንመለከታለን። ስለዚህ ይሄ ቴብል አለ። ከዚህ ቴብል ላይ ምንድነው የሚያሳየን? በፈርድ የሆነና አንበፈርድ ሶሉሽኖችን ያቀርብልንና ትንሽዬ ፒኤች ቼንጁን ያሳየናል። ትንሽዬ ሳምፕል የሆነ HCl ወይም የሆነ ነገር ሲጨመርበት ቼንጁን ያሳየናል ማለት ነው። ስለዚህ አንበፈርድ ሶሉሽን አለን። HCl መጠኑ 1.28 times 10 to the power of -5 ነው ኮንሰንትሬሽኑ። ስለዚህ ኢኒሺያል ፒኤች ኦፍ 1 ሊትር ሳምፕል 4.8 ነበረ በአንድ ሊትር ውስጥ ያለው ፒኤቹ ማለት ነው ሲሰላ። ፒኤች አፍተር አዲሽን ኦፍ 0.01 ሞል ኦፍ NaOH ቤዝ ስንጨምርበት ይሄ አንበፈርድ ነው፣ ወደ 12 ነው። 0.01 የጨመርነው ኮንሰንትሬትድ የሆነ NaOH ነው። ስለዚህ ይሄ ሲጨመርበት ወደ 12 ነው ያደገው። ፒኤች አፍተር አዲሽን ኦፍ 0.01 ስንጨምርበት ደግሞ ወደ 2 ነው የመጣው። ስለዚህ በሁለት ይለያያል ከዚህኛው ጋር። ከዚህ ጋር ደግሞ ወደ 6-7 አካባቢ የሚጠጋ ልዩነት አለው። ይሄ አንበፈርድ ሶሉሽን ነው። ስለዚህ ትንሽ የሆነ አሲድ እና ቤዝ ሲጨመርበት ቼንጁ በጣም ሲግኒፊካንት ነው እንደምትመለከቱት።
በፈርድ ሶሉሽኖቹ ጋር እንምጣ። በፈርድ ሶሉሽኖቹን ስትመለከቷቸው ግን 4.8 ነበረ። ኤንኤኦኤች ስንጨምርበት ራሱ ነው የመጣው። አሲድ ስንጨምርበት ደግሞ አንድ ብቻ ነው የቀነሰው። ስለዚህ ቼንጅን ሬዚስት ያደርጋል ስንል እነዚህን ነው ማለት ነው። ይሄኛው HCl ብቻ ነበር የያዘው። የዚህኛው ጋር ምን አለ? CH3COOH። ይሄ ምንድነው? እንደምናውቀው አሴቲክ አሲድ ዊክ አሲድ ነው። ዊክ አሲድ። ከዛ በኋላ የሱ ደግሞ ምን አለው? ኮንጁጌት ቤዝ አለው። ማለት አንዷን ኤች ሪሙቭ ስናደርጋት የምናገኘው ይሄ ኤች በማን ተተካ? በሶዲየም። ስለዚህ ይሄ ሶልት አለ፣ ሶዲየም አሲቴት አለ ማለት ነው። ስለዚህ ሶልት። ስለዚህ እዚህ ጋር እንደምትመለከቱት ምንድነው በፈርድ ከሆነ ቼንጁ በጣም ትልቅ ነው። the change is high። በፈርድ ከሆነ ግን the change is very low። that is it resists the change ማለት ቼንጁን ሬዚስት ያደርጋል ወይም ደግሞ ብዙም ለውጥ አይኖረውም የምንለው ለዚህ ነው። ስለዚህ እዚህኛው ጋር አሲድ ብቻ ነው ያለው፣ በፈርድ ሶሉሽን ላይ ግን ዊክ አሲድ አለ፣ ፕላስ ደግሞ ኮንጁጌት ቤዙ ወይም እዚህ ጋር ሶልት አለ ማለት ነው። እሺ እንቀጥል። A buffer solution must contain a relatively large concentration of acid to react with any OH ion that may be added to it። ስለዚህ በፈር ሶሉሽን ምንድነው መያዝ ያለበት ከተባለ ኮንሰንትሬሽኑ ሃይ የሆነ አሲድ መኖር አለበት። ላርጅ ኮንሰንትሬሽን ኦፍ አሲድ ሊኖረው ይገባል። ለምን ከተባለ ኦኤቾች ሲመጡ ሬዚስቱን ቼንጅ ለማድረግ ከነሱ ጋር ሪያክት እያደረገ ኒውትራላይዝ ማድረግ መቻል አለበት። ስለዚህ ሪሌቲቭሊ ላርጅ ኮንሰንትሬሽን ኦፍ አሲድ ያስፈልጋል። ትልቅ የሆነ ብዙ ኮንሰንትሬሽኑ አሲዱ መብዛት አለበት ማለት ነው። ሲሚላርሊ it must contain large concentration of base to react with any H added። ስለዚህ ቤዙም ደግሞ ኮንሰንትሬሽኑ ሃይ ከሆነ ማንኛውም ኤች አዮኖች ሲመጡ እነሱን ኒውትራላይዝ እያደረገ ቼንጁን ሬዚስት ማድረግ ይችላል። ፈርዘር ሞር the acid and base components of buffer must not consume each other in a neutralization reaction። ስለዚህ አሲዱና ቤዙ ኮንሱም መደራረግ የለባቸውም። ያ ከሆነ ኒውትራል ይመጣል። ስለዚህ ቤዙ እና አሲዱ ኮንሰንትሬሽናቸው የተለያየ መሆን አለበት። ምክንያቱም ሁለቱም እኩል ኮንሱም ከተደረጉ ኒውትራላይዜሽን ሪአክሽን ይካሄድና ከዛ በኋላ የምንፈልገው ውጤት አይመጣም፣ ወይም ደግሞ በፈሩ እንደ በፈርነቱ ሊቀጥል አይችልም ማለት ነው። These requirements are satisfied by acid base conjugate pair። ይህንን ፕሮፐርቲ እንዴት አድርገን ማሳካት እንችላለን? አዮን ኮንሰንትሬሽን የአሲድ ኮንሰንትሬሽን ብዙ የሆነ የቤዝ ኮንሰንትሬሽን ብዙ የሆነ ማንኛውም ኤች ሲመጣ ሪአክት ማድረግ የሚችል ማንኛውም ኦኤች ሲመጣ ሪአክት ማድረግ የሚችል እና ሁለቱ አሲድ እና ቤዝ ኮምፖነንቶቹ ሁለቱም ኮንሱም የሚደራረጉ እንዴት አድርገን ልናገኝ እንችላለን ከተባለ ይህንን ሳቲስፋይ የሚያደርግልን ማን ነው? አሲድ ቤዝ ኮንጁጌት ፔር ነው። አሲድ ቤዝ ኮንጁጌት ፔር። ስለዚህ ዊክ አሲድ ቤዝ ኮንጁጌት ፔር እንዳልኳችሁ በፊት ምንድነው በፈር ሶሉሽን ሁለት ነገሮችን ይዛል ብያቸዋለሁ። ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ኦር ደግሞ ዊክ ቤዝ እና ኢትስ ኮንጁጌት አሲድ፣ እነዚህ ነገሮች ይይዛል ማለት ነው። A simple buffer solution can be prepared by adding comparable amounts of acetic acid. This is the weak acid. So ምንድነው እያለን ያለን and sodium acetate CH3COOH to water እናመጣና ትንሽ በቃ ቀላል የሆነ በፈር ሶሉሽን እንስራ ከተባለ ምን እንጠቀማለን? አሴቲክ አሲድ እንደምታውቁት ዊክ አሲድ ነው። ዊክ አሲድ then የሱ ኮንጁጌት ቤዙ ማን ነው? አንዷን ኤች ሪሙቭ ማድረግ COO ማይነስ ይሆናል። then ሳልቶች ናቸው እንዳልኳችሁ። ስለዚህ ሶዲየም አሲቴት ደግሞ ሶልት ነው። ሃይድሮጅኗ በኤንኤ ተተካት ማለት ነው። ስለዚህ ኢኩሊብሪየም ኮንሰንትሬሽንስ ኦፍ ቦዝ ዘ አሲድ ኤንድ ዘ ኮንጁጌት ቤዝ ፍሮም CH are assumed to be the same at the starting concentration. This is because ምንድነው እያለን ያለን ኢኩሊብሪየም ኮንሰንትሬሽን ላይና የአሲዱና የኮንጁጌት ቤዙ ከCH3COON ጋር ያለው ኢኩሊብሪየም ኮንሰንትሬሽኑ የነዚህ የሁለቱም የአሲዱም የቤዙም ከመጀመሪያው ኮንሰንትሬሽን ጋር እኩል ናቸው ተብሎ ነው የሚታሰበው። እኩል ናቸው። አሁን እኩል ናቸው እያለ ያለውን ነገር መለየት አለባቸው። ምንድነው እያለ ኢኩሊብሪየም ኮንሰንትሬሽን ኢኩሊብሪየም ላይ ሪች ሲደረግ ባክዋርድ እና ፎርዋርድ ሪአክሽን ላይ እንደዚህ ሪቨርሲብል ሪአክሽኖች ኢኩሊብሪየም አላቸው። ኢኩሊብሪየም ማለት ፎርዋርድ እና ባክዋርድ ሬቱ እኩል የሚሆንበት የዛ ላይ ያለው የሁለቱም የአሲዱም የቤዙም ኮንሰንትሬሽን እና መጀመሪያ ሪአክሽኑ ሲጀመር ያለው ዘ ስታርቲንግ ኮንሰንትሬሽን የሚለው እና ኢኩሊብሪየም ኮንሰንትሬሽን የሚለው እኩል ናቸው። ለምንድን ብለን ከጠየቅን እነዚህን ነገሮች ያቀርብልናል።
ሶ የመጀመሪያው ምንድነው የሚለው CH3COOH is weak acid and the extent of hydrolysis of the CH3COO ion is very small። ምንድነው እያለን ያለው ይሄኛው ዊክ ስለሆነ ዊክ አሲዶች ደግሞ ፉሊ ወደ ኮምፕሊትሊ ዲሶሲየት አያደርጉም። ይሄን ነገር መያዝላችሁ ዊክ አሲድ do not dissociate ኮምፕሊትሊ አያደርጉም። በቃ ኮምፕሊትሊ ዲሶሺየት አያደርጉም ማለት ነው። ስለዚህ CH3COOH ዊክ አሲድ ነው። ኢትስ ዊክ ሶ ይሄኛው ፉሊ ኤክስቴንቱ ወደ CH3COO ማይነስ የመቀየር እድሉ በጣም ስሞል ነው። ቬሪ ስሞል ትንሽ ነው። ስለዚህ በዚህኛው አንደኛው ምክንያት ነው። ሁለተኛው ደግሞ the presence of CH3COO minus ion suppresses the ionization of CH3COOH and the presence of CH suppresses the hydrolysis CH3COO minus ion ምንድነው እዚህ ጋር CH3COO minus ion አለን ከዚህኛው የሚመጣ ማለት ነው። ስለዚህ ከዚህ የሚመጣው CH3COO minus በመኖሩ ምክንያት ይሄኛው CH3COOH ወደዚህ አይቀየርም፣ ሰፕረስ ያደርገዋል። ይሄኛው ስላለ ይሄኛው ወደዛ የመቀየር እድሉ ጠባብ ይሆናል። ሌላኛው ደግሞ ሁለተኛው እንደገና CH3COOH ስላለ የዚህኛው ወደዚህ የመቀየር እድሉን ሰፕረስ ያደርጋል። ይሄ ወደዚህ የመቀየር እድሉን ይሄ በመኖሩ ሰፕረስ ያደርጋል። ስለዚህ እንደዚህ በማድረግ ይጠባበቃሉ ማለት ነው። ስለዚህ በፈር ሶሉሽን በእነዚህ ምክንያቶች በመጀመሪያ ላይ ያለው ስታርቲንግ ኮንሰንትሬሽን of the acid and the base is assumed to be equal with the concentration of the equilibrium። ስለዚህ አሁን ከዚህ በመቀጠል የምናየው a solution containing these two substances has the ability to neutralize either added acid or base። ምንድነው የሚለው እንደዚህ አይነት ሶሉሽኖች እንዴት አይነት አሁን ክሬት እንዳደረግነው እንደ ሶዲየም አሲቴትን እና ዋተርን እንዲሁም አሲቲክ አሲድን አዳርገን እንደ ሰራነው ሶሉሽን አይነት ያሉ ሶሉሽኖች ማንኛውም አሲድ ወይም ቤዝ ቢጨመርባቸው ያንን ኒውትራላይዝ የማድረግ አቅም አላቸው። ምክንያቱም እንዳየነው አሁን ቤዝ ኮምፖነንትም አለው አሲድ ኮምፖነንትም አለው። ስለዚህ አሲድ ኮምፖነንት ሲገባለት when acid component is added the base component reacts with it and neutralizes it። እዛ በኋላ ደግሞ ቤዝ ኮምፖነንት ሲገባ አሲድ ኮምፖነንት ስላለው ከአሲድ ኮምፖነንቱ ጋር ሪያክት ያደርግና ምን ያደርገዋል? ኒውትራላይዝ ያደርጋል። ስለዚህ ቼንጁን ይቀንሳል ማለት ነው። ሶዲየም አሲቴት strong electrolyte dissociate completely in water። ሶዲየም አሲቴት ኮምፕሊትሊ ነው ዲሶሺየት የሚያደርገው። ሶዲየም አሲቴት ምንድን ያደርጋል? ኮምፕሊትሊ ዲሶሺየት ያደርጋል። ወደ ምን ነው ዲሶሺየት የሚያደርገው? ወደ CH3COO ማይነስ እና ወደ ሶዲየም ፕላስ ይቀየራል። ስለዚህ this is base እንደምታውቁት ይሄ ምንድነው? ቤዝ ነው። እንቀጥል። if an acid is added the H+ ion acid added ከተደረገ አሲድ ደግሞ ምን አለው? H+ አዮኖች አሉት። ስለዚህ እነዚህ H+ አዮኖች ወዴት ነው የሚሄዱ ከተባለ እነዚህ H+ አዮኖች በኮንጁጌት ቤዙ ምን ይደረጋሉ? ኮንሱም ይደረጋሉ። እነዚህ ማን ኮንሱም ያደርጋቸዋል? ኮንጁጌት ቤዙ ይሄ ማለት ነው። ስለዚህ ይሄ ማለት ነው CH3COO ማይነስ ቤዙ ነው። ስለዚህ ይሄ ከኤች ጋር ሪአክት ያደርግና ማንን ፎርም ያደርግላል? CH3COOH አሲዱን ፎርም ያደርግልናል። በደንብ ተመልከቱ። if an acid is added አሲድ አድ ከተደረገ H+ አዮኖች ይኖሩታል። H+ አዮኖቹ ማን ኮንሱም ያደርጋቸዋል? ኮንጁጌት ቤዙ ጋር ሪአክት ያደርጉና እዚህ ጋር እንደምትመለከቱት አሲዱን ይሰጡናል ማለት ነው። ስለዚህ ቤዝ ደግሞ ቢጨመርስ ምን ይሆናል? እዚህ ቤዝ ከተጨመረ ደግሞ አሲድ ኮምፖነንት አለው ብያቸዋል። አሲድ ኮምፖነንት ማለት CH3COOH እዚህ ጋር የተገኘው ማለት ነው። እዚህ CH3COOHን ከOH ጋር ሪአክት እናደርገውና ዘን ምን እናገኛለን? CH3COO ማይነስ እና H2O እናገኛለን። ስለዚህ this component acts again to consume this H+. this component acts again to consume OH። ስለዚህ እንደዚህ ያለ በፈር ሶሉሽኑ ማንኛውም ቤዝም ሆነ አሲድ ሲጨመርበት ሬዚስት የማድረግ ኤቢሊቲውን
ይጨምራል ማለት ነው። ይጨምራል። ስለዚህ thus a buffer solution resists changes in pH through its ability to combine with the H and OH minus ion። ምንድነው በፈር ሶሉሽን ቼንጅን ሬዚስት ፒኤችን ቼንጅ ሬዚስት ያደርጋል ስንል በምን አቅሙ ነው? በምን ችሎታው ነው? ስለዚህ ኤች ፕላስንና ኦኤችን ኮንሱም የማድረግ አቅሙ ነው። ስለዚህ በፈር አር ቬሪ ኢምፖርታንት ቱ ኬሚካል ኤንድ ባዮሎጂካል ሲስተምስ። እነዚህ በፈር የምንላቸው ጥቅማቸው ምንድን ነው? ስለዚህ ቼንጅን ፒኤች ሬዚስት ማድረግ ከቻለ ስለዚህ ጥቅሙ ምንድን ነው? በፈር ሶሉሽን ጥቅሙ ምንድን ነው ስንል ለኬሚካልም ለባዮሎጂካል ሲስተሞችም ጠቃሚ ነው። ለኬሚካል ትይዛላችሁ then biological system። ስለዚህ ለምሳሌ the pH in the human body varies greatly from one fluid to another። ሰውነት ውስጥ ያለው የብለድ ፒኤች ከአንድ ፍሉድ ወደ ሌላው ፍሉድ ቫሪ ያደርጋል። ለምሳሌ ብለድ አለ። pH of blood is about 7.4 where the gastric juice in our stomach has pH about 1.5. These pH values are crucial for proper functioning of enzymes and the balance of osmotic pressure are maintained by buffers in most cases። ስለዚህ አሁን ብለድን ስንመለከት 7.4 ያህል ፒኤች አለው። እንደገና ደግሞ እዚህ ጋስትሪክ ጁስ ስቶማክ ሆዳችን አካባቢ ጋር ያለውን ጋስትሪክ ጁስ ደግሞ ስንመለከት እሱ ፒኤቹ 1.5 ነው፣ አሲዲክ ነው። እነዚህ ደግሞ የፒኤች ደግሞ እንደምታውቁት በባዮሎጂካል ፕሮሰሳችን ኢንዛይሞች አሉ። ኢንዛይሞች ደግሞ ፒኤች ሴንሲቲቭ ናቸው። እዚህ ጋር ፒኤቹ ቫሪ ካደረገ እነሱ ዲኔቸርድ ሊሆኑ ይችላሉ። ስለዚህ ኦስሞቲክ ፕሬዠር የምንለው አለ። ኢንዛይሞቹን ፋንክሽን እንዲያደርጉ እነዚህ ነገሮች ሜንቴንድ ሆነው መጠበቅ አለባቸው። ስለዚህ እነዚህን ነገሮች የሚያስጠብቅልን ደግሞ ማን? በፈር ነው። ስለዚህ በባዮሎጂካል በህይወታችን ውስጥ በሰዎች ቦዲ ውስጥ ያሉትን ፍሉዶች ከአንድ ቦታ ወደ ሌላው ቦታ ያለው ፒኤች መጠናቸው ቫሪ ያደርጋል። ለምሳሌ ብለድን እና ጋስትሪክ ጁስን ወሰድን። እነዚህ ደግሞ ለእያንዳንዱ ፋንክሽኒንግ ለኢንዛይሞች ሊሆን ይችላል፣ ኦስሞቲክ ፕሬዠር ሊሆን ይችላል፣ በጣም ወሳኝ ናቸው። ሜንቴን መደረግ አለባቸው። ስለዚህ ይህን ሜንቴን የሚያደርግልን በፈር ነው። ስለዚህ it is very important in biological systems. The pH of buffer can be estimated with the help of Henderson-Spalach equation when the concentration of the acid and its conjugate base or the base and the corresponding conjugate acid are known። ስለዚህ አሁን ከዚህ በፊት የአሲዶችንና የቤዞችን እንዴት ዲተርማይን ማድረግ እንደምችሉ ፒኤቹን አይታችኋል። በፒኤች ሜትር ሊሆን ይችላል፣ በዲሶሲዬሽን ኮንስታንት ሊሆን ይችላል፣ በኬ እና ኬቢ ተጠቅማችሁ ሊሆን ይችላል። በእነሱ በተለያዩ መንገዶች የአሲድን እና የቤዝን ሲምፕሊ መለካት ችላችኋል። አሁን ምንድነው የሚለን ግን የበፈርን ሶሉሽን ፒኤቹን እንዴት ማወቅ እንችላለን ነው። የበፈር ሶሉሽን ፒኤች የሚታወቀው በምንድን ነው አለ? ሄንደርሰን-ስፓላች ኢኩዌዥን አለ። ስለዚህ እሱን ኢኩዌዥን ለመጠቀም ደግሞ ምን ማወቅ አለብን? ኮንሰንትሬሽን ኦፍ ዘ አሲድ እና ኢትስ ኮንጁጌት ቤዙ የሁለቱን ኮንሰንትሬሽን ወይም ደግሞ የቤዙንና የኮረስፖንዲንግ ኮንጁጌት አሲዱን እንደ ኬዙ እንደተሰጠን ኬዝ እነዚህ የሚታወቁ ከሆነ በሄንደርሰን-ስፓላች አማካኝነት የፒኤቹን በፈር ማወቅ እንችላለን። ስለዚህ ወደ ሄንደርሰን-ስፓላች ኢኩዌዥን እናመራለን ማለት ነው። እሺ Henderson-Spalach equation is derived from the definition of acid dissociation constant። እዚህ K የምንለው acid dissociation constant የምንለው ምንድነው? K acid ይሄ ስፓላች ኢኩዌሽን ድራይቭ የተደረገው የመጣው ከማን ዴፊኒሽን ነው አለ? acid dissociation acid base dissociation constant ወይም KA or KB ከሚባሉት ነው የመጣው። ስለዚህ HA የሚባል ኮምፓውንድ ቢኖረን አለ ሐሳባዊ ነው። በሐሳባችን እናስበው ኤች የሚባል ኮምፓውንድ ቢኖር the dissociation equation and Ka expression ኤች ያለ አሲድ ነው እንበል። እዚህ በዋተር ዲሶሲዬት ሲያደርግ ሃይድሮኒየም አዮን ይሰጣል፣ ኤ ማይነስ ይሰጣል። እዚህ Ka የምንለው ነገር H3O+ the concentration times A minus over HA ነው። ይሄ የሚታወቅ ነው። ስለዚህ ይሄንን በመጠቀም the key variable that determines in the H3O hydronium ion, this hydronium ion
the key variable that determines the concentration of hydronium ion is the concentration ratio of acid species to base species. So rearranging to isolate H3O gives, we need to find this H3O plus. ስለዚህ rearrange ብናደርገው ምንድነው የሚለው የአንድን የዚህን የH3O ፕላስን ኮንሰንትሬሽን ዲተርማይን የሚያደርግልን ቫሪያብል አለ የኮንሰንትሬሽን ሬሾ ኦፍ አሲድ ስፒሺስ ቱ ቤዝ ስፒሺስ የአሲዱ ስፒሺስ ለቤዙ ስፒሺስ ሲካፈል ያለው ነው። ስለዚህ ይሄ ማለት ምን ማለት ነው? ሪአሬንጅ ስናደርገው ምን ይሰጠናል የሚለውን እንመልከት። እዚህ H3O plus ማለት የሃይድሮኒየም አዮኑ ኮንሰንትሬሽን ማለት Ka ታይምስ እዛ ጋር ያለውን ክሪክሮስ ማድረግ ነው። Ka ታይምስ ለምሳሌ Ka ማለት ምንድነው ያለ Ka is equals to H3O plus H3O plus times A minus over HN the concentration of HN የተባለ ስለዚህ ይሄንን እቺን ማውጣት ነው የፈለግነው። ስለዚህ ክሪክሮስ እናደርግና Ka ማለት H3O ማለት Ka ታይምስ ይሄ የሚለው ይመጣልናል ማለት ነው። ስለዚህ አሁን ምንድነው የምንወስደው? እንደምታውቁት pH ነው አሁን እየፈለግን ያለው። ስለዚህ ሎጋሪዝም መጠቀም አለብን። ስለዚህ ዘ ኔጌቲቭ ሎግ ኦፍ እንጠቀማለን። በዚህም በኔጌቲቭ ሎግ ኦፍ እንጠቀምና ስለዚህ ይሄ ዘ ሆል ነው። ይሄኛው ዘ ኔጌቲቭ ሎግ ኦፍ ዘ ሎጋሪዝም ኦፍ ዘ ኔጌቲቭ ኦፍ H3O ፕላስ ማለት ምን ማለት ነው? ይሄ ካላችሁኝ ይሄ ማለት ምን ማለት ነው? pH ማለት ነው አይደል? pH is the negative logarithm of what the hydronium ion concentration of the hydrogen plus concentration proton concentration ስለዚህ በዚህ ምን እንወስዳለን? ስለዚህ ሎጉን ዲስትሪቢዩት አደረገው። ሌላ ምንም ያደረገው ነገር የለም። ሎጉን ዲስትሪቢዩት አደረገው። ይሄ ማለት ደግሞ ምን ማለት ነው? pKa ይሰጣል። pKa ይሄ ማይነስ ሎጋሪትም K ኦፍ ማለት pKa ይሰጣል። ከዛ ይሄኛው ደግሞ የምናገኘው ካልኩሌት የምናደርጋት ነገር ናት ማለት ነው። ስለዚህ ከዚህ ጋር እንመልከት። ይሄኛው ግልጽ ነው። ሁለቱን ዲስትሪቢዩት አደረገ። ስለዚህ ይሄ ግልጽ ነው። ይሄኛው ማለት pH ማለት ነው። ከዛ ይሄኛው ማለት ደግሞ pKa ማለት ነው። ከዛ ይሄኛው ካልኩሌት የምናደርገው ከዚህ ጋር አንድ ሩል ማስታወስ አለባችሁ። ከዛ ይሄ ሪአሬንጅ ሲደረግ ወደ ምን መጣ? ወደ ፕላስ መጣ። እዚህ ጋር እንዴት ፕላስ አደረገው ካላችሁ ዲኖሚኔተሩን እና ይሄኛውን ቀያየረው፣ ገለበጣቸው። ሲገለበጥ ይሄኛው -1 ዘ ፓወር ኦፍ -1 ስለሆነ እዚህ ጋር መጥቶ አባዛው። ስለዚህ ፕላስ መጣ ማለት ነው። ስለዚህ አሁን ከዚህ ኢኩዌሽን ላይ ምንድን ጀነራላይዝ ማድረግ እንችላለን? so generalizing the previous equation for any conjugate acid base pair gives Henderson-Hess equation። ስለዚህ ከላይ ያለውን ኢኩዌሽን በቃ ጀነራላይዝ ስናደርገው ማን ይሰጥና? Henderson-Hess equation። ስለዚህ ለአሲድ ከሆነ ምንድነው የምታደርጉት? ከዚህ ጋር pH አላችሁ የምትለኩት ነው። ይሄ ሜጀር የምታደርጉት pKa የዊክ አሲዱ Ka ይሰጣችሁና የሱን ኔጌቲቭ ሎጋሪዝም ትወስዳላችሁ፣ pKa ትሰራላችሁ። ከዛ በኋላ ከዚህኛው ጋር ደግሞ ምንድነው ያለው? ሎጋሪዝም ኦፍ ኮንጁጌት ቤዝ ኦቨር ዊክ አሲድ። ለምሳሌ እንመልከት። ከቅድሙ ላይ ማንን ነው የምትወስዱ? ከዚህ ጋር pH ማለት ኮንጁጌት ቤዙ የምንለው CH3 COO ማይነስ ዊክ አሲዱ ማለት ነው CH3 COOH። ስለዚህ ዊክ አሲዱ CH3 COOH ነው። ኮንጁጌት ቤዙ ደግሞ CH3 COO ማይነስ ነው ማለት ነው። ከዛ በተመሳሳይ ሌላ ኢኩዌሽን ከተሰጣችሁ በተመሳሳይ መልኩ ኮንጁጌት አሲዱን ከላይ ተጠቀሙና ዊክ ቤዙ ነው ከታች የሚሆነው። ስለዚህ ለምሳሌ እዚህ ጋር ያለውን ኤግዛምፕል እንመልከት። ኤግዛምፕል 1.8 ምንድነው የሚለው? what is the pH of buffer solution consisting ይሄኛው
ያህል 0.035 ሞላር ያህል NH3 ያለን and 0.050 ሞላር NH4 ፕላስ አለን። Ka of 4 NH4 ምንድነው 5.6 ታይምስ 10 the power of -10 አለ። the equation reaction is እንደዚህ ነው ተብለን ኢኩዌሽኑ ተሰጠናል። so assuming that the change in concentration is negligible in order for the system to reach equilibrium ነው። ስለዚህ ቼንጁ ኮንሰንትሬሽናቸው ኢኳል ናቸው ብለን አይደል አስዩም ያደረግነው። ስለዚህ ኔግሊጂብል ነው እያለን ነው። ሄንደርሰንስ ባላች ኢኩዌሽን ተጠቅመን ይሄንን መስራት እንችላለን። ስለዚህ ምንድነው የሚያደርገው pH ማለት አለ pKa + ሎጋሪዝም ኦፍ NH3 ኦቨር NH4 እንዴት ነው አሁን የትኛው ነው ዊክ አሲድ የትኛው ነው ኮንጁጌት ቤዝ የሚለውን ሲምፕል ትሪክ ልንገራችሁ። አሁን ምንድነው የምትመለከቱት ትንሽዬ ሞላር ያለው የትኛው ነው? ይሄ 0.035 ነው። ይሄኛው ደግሞ 0.05 NH4 ማለት ነው። ስለዚህ ትንሽዬው የትኛው ነው? ትንሽዬው NH3 ነው። ስለዚህ NH3 ከላይ ነው የሚሆነው ማለት ነው። ትልቁ ማን ነው? ትልቁ ደግሞ NH4 ነው። ስለዚህ NH4 ትልቁ ከየት ነው የሚሆን? ከታች ነው የምታደርጉት። ስለዚህ የትኛውን መለየት ኮንፊውዝድ ካደረጋችሁ በሞላር ኮንሰንትሬሽናቸው ትልቅ የሆነው ዊክ አሲዱ ነው ማለት ነው። ትንሽ የሆነው ደግሞ ቤዙ ነው ኮንጁጌት ቤዙ። ስለዚህ ትንሽ የሆነውን ኮንጁጌት ቤዙን ከላይ ታደርጋላችሁ፣ አሲዱን ከታች ታደርጋላችሁ ማለት ነው። ኦኬ ስለዚህ አሁን ከዚህ ጋር እንደምንመለከተው እንደዚህ ያደረገ አስቀመጠ ኢኩዌሽኑን። ስለዚህ ይሄኛው ፒኬን የምንሰራው ምንድነው ማይነስ ሎጋሪዝም ኦፍ 5.6 ታይምስ 10 ዘ ፓወር ኦፍ -10 ማድረግ ነው። ይሄ 9.23 ይመጣል። ከዛ ይሄን ሬሽዮን ሰራና በሎጋሪዝም ስናደርገው pH 9.095 ይመጣል ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። ያልገባችሁ ጥያቄ የሆነባችሁ ነገር ካለ አሳውቁኝ። ሄንደርሰንስ ባላች ኢኩዌሽን ምናምን ኮሜንት ላይ ጻፉልኝ። ቀጣይ ምን እንደምሰራላችሁ እንደምትፈልጉ ትነግሩኛላችሁ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለሌሎች ጓደኞቻችሁም ሼር አድርጉላቸው። አመሰግናለሁ።